ዛሬ እንግዲህ ዝና መሳይን በቁጥጥሩ ስር አውሎታል። መሳይ ዝናን ትትናን አሳልፌ እሰጥሃለሁ ባለው መሰረት በባለፈውም በብር ተደራድሮ ብር እንደሰጠው እናስታውሳለን። ዝና በስተመጨረሻ መሳይን ይዞ ከመኪና ውስጥ ካስገባ በኋላ አንዳንድ ነገሮችን ካወራው በኋላ ዝና በሽጉጥ አናቱን ብሎ አሳረፈው። መሳይ ብር አግኝቼ ህይወቴን ለውጣለሁ በማለትም ትትናን አሳልፌ እሰጣለሁ ብር አገኛለሁ ብሎ ነበር ያሰበው። ነገር ግን ያሰበው ሳይሆን ሌላ የታሰበው ነገር ሆኗል። ዝናም እንግዲህ መሳይን ከዚህ ዓለም በሞት አሰናበተው። ሌላው እንግዲህ ትትና ቤት ውስጥ ያሉ ልጆችን ስለ እያንዳንዳቸው ታሪክ ንገሩኝ በማለትም እያወሩ ነበር። አብርሽ እንግዲህ ከግሌ ጋር ያለው ነገር ግሌም እንግዲህ አብርሽ ግሌን የሚወዳት እንደ እህትና እንደ ቤተሰብ ሲሆን ግሌ ደግሞ በጣም ተወደዋለች። ግሌ ሽሮ በርበሬ ያልቋል፣ እንደውም ከዚህ በኋላ ትትና ትምጣና ትስራላችሁ እያለች አብርሽን እያለችው ነበር። አብርሽም ተይ እንጂ እኛ እኮ ያላንቺ መኖር አንችልም ሲላትም አይ ወደ ማልቀስ ስትሄድ እቅፍ አድርጎ በቃ ተዩ ምናምን አላት። እሷም ጠጋ ብላ ንክስ አደረገችው። እንዴ መሆነሽ ነው አላት። አይ በቃ መሆን አለበት እያበሳጫችሁኝ ነው በማለትም አብርሽን አናገረችው። አብርሽም እንግዲህ እዚህ ቤት ሁላችንም የተለያዩ ታሪኮች አሉን አላት ለትትና። ትትናና ገልሞ እያወሩ ነበር። ገልሞና ትትና እንግዲህ ገልሞ በጣም ሰክሮ ስታየው እንዴ ለምንድን ነው ግን ስጠጣ ያስደስትሃል እንዴ አለችው። አይ አንዳንድ ሰው ለምን ትጠጣለህ ነበር የሚለኝ፣ አንቺ ግን የትክክለኛ ሰው ጥያቄ ነው የጠየቅሽው፣ የነብስ አወቅ ጥያቄ አላት። እና ያስደስትሃል አለችው። አዎ በቃ አላገባህም፣ ልጅ የለህም፣ አልወለድክም እያለ ጠይቀዋለች። እሱ ደግሞ እኔ ሞት ነው የምፈልገው፣ ምንም ጭራሽ መውለድማ አይታሰብም ለመሞት እያለ ይላታል። እሷም እንዴ ልጅ እኮ በስነ ስርዓት ከታነጸ በስነ ስርዓት ካደገ ጥሩ አስተዳደግ ካደገ ችግር የለውም እያለች ቁጭ ባሉበት አብርሽ መጣ። እኔ ምልሽ አብርሽ እኮ ይወድሻል አላት። እኔን አለችው። አዎ አለ። ሰክሯል ብለሽ እንደሆነ አልሰከርኩም አለ። ሰምቼሃለሁ አለው አብርሽም። እና ታዲያ ብትሰማሳ ምጣድም እኮ ይሰማል በማለትም ነገሩን አስቀየሰው። እንግዲህ ገልሞ የህይወት ታሪክህን ንገረኝ ስትለው አይ ባልነግርሽ ይሻላል አላት። 6 ቤተሰቦችን ቀብሬ ነው፣ አጭር ናት ታሪኳችም ነው ሲላት ይቅርታ በጣም ያሳዝናል ብላ ስለ አብርሽ ልንገርሽ እንዲ አላት። አይ አብርሽ ራሱ ይነግረኛል ስለ አንተ ንገሬ ስትለው በዚህ መልኩ ነገራት ማለት ነው። አጠር ያለች ታሪክ ናት የኔ አለው። እዚህ ቤት ሁሉም ሰው እያንዳንዱ ታሪክ አለው፣ ግን የአብርሽ ደግሞ በጣም ለየት ያለ ነው እያላት ነበርና እንግዲህ እንደዚህ ባሉበት መሳይና ተንከሲስ እንግዲህ በመሳይ ተንከሲስን ሊጋብዘው ወደ መጣም ቤት ወስዶ እየበላ እያለ ሊጨራርሱ ሲል እጅን ታጥቤ ልንጣ ብሎ አይ በዝህ ነው አለው ተንከሲስ እንግዲህ በጣም ዛሬ የፈለገ ብትለኝ ምንም አልሰማህም፣ በቃ ይቅርታ አድርጌልሃለሁ፣ ባለፈውም ዝናን ስታወራ የነበረውን ነገር በቃ ይቅርታ አድርጌልሃለሁ አለው ተንከሲስ። ምክንያቱም እየጋበዘው ስለነበረ። እስቲ ቆይ ማን እንደሚከፍል እናያለን አለ መሳይ። መሳይ እንግዲህ እጁን ለመታጠብ ብሎ ተንከሲስን አስይዞ ጥሎት ወጣ። ተንከሲስም 900 ብር ሲመጣበት ሂሳቡ መክፈል የለኝም እስቲ ቆይ ልሂድና መኪና ውስጥ ነው ብሎ አስተናጋጁን ተሰናብቶት ወደ መኪና ውስጥ ሊፈልገው ወጣ። ነገር ግን መሳይን አላገኘውም ነበር። እንግዲህ የግሌ ቤቱን እያዘጋጀች እያለ ተንከሲስ ወደ ቤት ሲሄድ መሳይን አላገኘውም። ዛሬ ገለዋለሁ መሳይን አልተውም በማለትም እየፎከረ አቤት በዝቁመን ደግሞ
ፉከራ ሂዳ ነው ትለዋለች። የግሌ በጣም አስቂኝና የምታዝናና ልጅ ነው ማለት ነው። እና የግሌ ደግሞ በቃ ወይዝ ቤት እኔማ አልቻልኳቸውም እያለች ከነቡን እያስተካከለች ባለችበት ሰዓት ተንከሲስ መጥቶ መከዳውን ብድግ ብድግ ሲያደርግ እንዴ ታዲያ መሳይዝ ውስጥ ይቀመጣል እንዴ? አንተ እኮ መሰል አንተም እዛ አትቀመጥ እያለች በአጭርነቱ እየተሳለቀችበት ትትና መጣች። ትትናም እንግዲህ አዎ ምን ሆናችሁ ነው የምትጮህ ስትለው ያ መሳይማ እኔን በጣም ቤት አስገብቶ እኔን ሆቴል ቤት አስገብቶ እኔን አስይዞ ሄደ የሰራኝ ስራ እያለ እያወራቸው ነበር ለትትናና ለግሌ። አይ የግሌ ደግሞ አይ እንደውን የምልህ እንዴት ታዲያ ልጅ ነው ብለው ለቀቁት አለቻት። እንዴ ጺሙሳ ጺሙን አያዩትም እንዴ አለቻት። ትትና ደግሞ አይ አንቺ እሱማ በስያለሁ ብሎ ጥሏቸው መጣ በማለትም የግሌ መለሰችላት። እኔ እኮ ይህን ሰውዬ በእርግጥ ተንኮላለሁ ይህን ሰውዬ ተባብረን እንግደለው ብላችሁ እምቢ ብላችሁ ነው። ስለዚህ አለች የግሌ እኔ የምለው አይ አንቺ ያችን መርዝ የምታብሰለስሊውን መርዝ እኔ ገለዋለሁ ዛሬ በመርዝ ሲል ተንከሲስ አረ እናንተ ሰዎች ሰውንማ እንደዚህ አታድርጉ አለች ትትና። አይ ትትና ባንቺን ለመስጠት አሳልፎ ገንዘብ ሲደራደር ነበር። ስለዚህ ይህ ልጅ አያስፈልግም። መሳይ ማለት በጣም ተንኮለኛ ሰው ነው። አንቺን ለማስያዝ አንቺን የሚፈልጉሽን ሰዎች በብር ሲደራደር ሰምቼዋለሁ አለ ተንከሲስ። እንግዲህ ሚስጥር ማውጣት ጀመረ። አለች ትትና። አዎ ትትና ይሄ ነው እንግዲህ አብርሽና ገልሞ ስለ ትትና እያወሩ መንገዱን እየተጓዙ ነበር። እንግዲህ አብርሽ ትትናን እንደወደዳት ገልሞ ደግሞ ፎንቃ ገብቶልሻል አይደል ወድሃታል ትትናን አለው። ግን እኮ የግሌ በጣም ተወድሃለች አብርሽ አለው። አይ የግሌንን የመወዳት እንደ እህትነት ነው በቃ ታሳዝነኛለች ምናምን አለ አብርሽ። ገልሞ ደግሞ አይ ትትና እኮ ግን ወድሃታል አይደል አለው። እንዴ እህት ወንድ ምን የለህ እናት የለህ እንዴት ግን ለሴሊት እንትን ትላለህ አለው። እኔ እኮ አንተ አለህ አይደል እንዲህ ለሁሉም ሰው የምታዝን እኔ እንኳን ለሴቶች ነው ማዝ ነው አለ አብርሽ። እንግዲህ ነገሮች እንደዚህ እያሉ ዝናም እንግዲህ ከመሳይ ጋር ተደዋውሎ እንግዲህ ትትናን እንደሚሰጥና ብር ከሰጠው ትትናን አሳልፎ እንደሚሰጠው ከዝና ጋር እያወራ ነበር። ነገር ግን ወጥመዱ ወደ ራሱ ሄዷል ማለት ነው። ቀጣይ ክፍል ላይ ምን እንደሚሆን እናያለን። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። እንደዚህ አዝናኝና አንዳንድ አስተማሪ ነገሮችን እና ይዤ እመጣለሁ ማለት ነው። ሁላችሁም ላይክ ሰብስክራይብ ማድረግ እንዳትረሱ። አበረታቱኝ ስላችሁ ከልቤ ነው። ባይ ባይ።